ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ልዑል እና ማሩ ዩቲዩብ ቻናል በሰላም መጣችሁ። እኔ የልዑል እና ማርያማዊት እናት ሲሆን ሁለት ልጆቼ በኦቲዝም ጥላ ስር የሚገኙ ሆኖም ግን ስለተዘራባቸው በጣም ብዙ ለውጦችን ያመጡ አሁንም በማምጣት ላይ ያሉ ልጆች እናት ነኝ። ልጆቻችን መጠሪያዎቻችን ናቸው። ለዛ ነው ልዑልና ማሩ ያልኩት ቻናሌ። እንኳን ደህና መጣችሁ። እኔ ትክክለኛ ስሜ ያው ሃይማኖት ይባላል። ሉልዬና ማርዬ የ9 ዓመት ከምናምንና የ8 ዓመት ከምናምን ናቸው። በ7 ወር ትሪትመንት በ7 ወር ዲያግኖስ ወደ 1ኛ ክፍል ተዘዋውራለች። ማርዬ አሁን የ3ኛ ክፍል ተማሪ ስትሆን በጣም ጎበዝ ልጅ ናት፣ ጥሩ ናት። በጣም ብዙ ተሰርቶባታል። በተለይ ደግሞ ኮሚኒኬሽን ስኪል ላይ፣ ሶሻል ላይፍ ላይ፣ የተግባቦት ትዕዛዝ መቀበል ላይ በጣም ብዙ ተሰርቶባታል። ጊዜው ይጠር እንጂ ያው በጣም ብዙ ነው የተለፋባት። ኬጂ1 እና ኬጂ2 ኖርማል ትምህርት ቤት ስትማር ያው ፍሉዌንትሊ እንግሊዝኛ ነበር የምታወራው። በጣም ይረዷት ነበረ። ምንድነው ይሄንን ቻናል መክፈት የፈለኩበት ምክንያት በጣም ኦቲዝም አይነቱ የተለያየ ነው። ወደ 8 አይነት ኦቲዝሞች እንዳሉ ነው ሳይንሱ እየነገረን ያለው። ብዙዎቻችን ደግሞ የኦቲዝም ኬዞቹንም አናቅም፣ መምጫውንም አናቅም፣ ባህሪያቶቹንም አናቅም። ባህሪው የተለያየ ስለሆነ ብዙዎቻችን በየቤታችን ልጆቻችንን አቅፈን ነው አይደለም እያልን ግራ የተጋባናለን። ሁለተኛ መሆኑን ደግሞ አውቀን ልጆቻችን ላይ ለመስራት ከምንድን እንጀምር ብለን ደግሞ እያሰብን ያለን ወላጆች አለን። እንደገና ደግሞ ልጆቻችንን ወደ ቴራፒ አምጥተን ወደ ሴንተር አምጥተን ከዛ በኋላ ደግሞ ሰክሰስ ሆነው እስከዛ በኋላ ምንድን ነው የልጆቻችን ተስፋ የሚለው ነገር ደግሞ የሁላችንም ጥያቄ ነው። ምክንያቱም ብዙ ሰው አይረዳንም እኛን፣ ፊታቸው ላይ አይታይም የኛ ልጆች እና የሚመስሉት በጣም ቀበጥ፣ ቤት ውስጥ ያልተገሩ ልጆች፣ ኖ ማለትን የማያውቁ ቤተሰብ እነሱን በጣም በነፃነት ያሳደገና ማንም ሰው እንዳይነካባቸው ፈልገው ስለሆነ የሚመስለው ሰው አክሰፕት ለማድረግ ይከብደዋል። የትም ቦታ ይዘናቸው ስንሄድ በጣም ተሳቀን ነው ብዙዎቻችን። የትም ቦታ ለማንም ብንነግር ሰው አክሰፕት አያደርግም። ምክንያቱም ገና ሳትነግሩት እራሱ በቃ ማመነጫጨሩ ይቀድማል። እና ይህንን ማህበረሰብ እንዴት ነው አዌርነስ እየሰጠን ስለ ልጆቻችን ማስተማር ያለብን የሚለውንም ነገር ለማስገንዘብም ነው። ይሄ ቻናል እኔ ብቻዬን ስለሆንኩኝ እችለዋለሁ ብዬ አላስብም። ምክንያቱም ካለሁበት ነገርም አንደኛ 2 ልጆቼ በኦቲዝም ጥላ ስር ናቸው። ለእነሱ ጊዜ መስጠት አለብኝ። ሰራተኛ ነኝ፣ ልጆቼን ሰርቼ ማስተዳደር አለብኝ። ግን ምንድነው ልክ እንደኔ እየሰሩ ልጆቻቸውን እያስተዳደሩ ልጆቻቸውን አንድ እያደረጉ ገብታቸው ከዛ ደግሞ ልጄ ወዴት ነው የሚሄደው፣ እንዴት ነው የማደርገው፣ ማን ነው የሚረዳኝ የሚሉ በጣም ብዙ የተጨነቁ እናቶች አሉ። ምክንያቱም አሁን በሁለቱም ልጆች የትምህርት ቤቶችም ስላየሁኝ ማለት ነው ምን ያህል እየተሰራባቸው ነው የሚለውንም ነገር ያው ብዙ እናቶች ወደ እኔ ጆይን ያደርጋሉ ብዬ አስባለሁኝ። እግዚአብሔር ቢፈቅድ የፈጠራቸው አምላክ ቢፈቅድ ብዙ ሰዎች ወደ እኛ ቻናል ጆይን አድርገው ከኛ የተሻለ ልምድ ያላቸው ከኛ የተሻለ ደግሞ መንገድን የሚያውቁ መንገድ የሚያሳዩን ሰዎች ይመጣሉ ብዬ ተስፋ አደርጋለሁ። ምክንያቱም ካለችኝ ሰዓት ላይ ቆጥቤ ነው ይህንን ነገር የምሰራው። ይህንን ቻናል የከፈትኩትም ራሱ ጊዜ ስላለኝ አይደለም። የእውነት ነው የምላችሁ። ግን ያሳስበኛል፣ የልጆቼ ነገር ያሳስበኛል። በየቤቱ የማያቸው ልጆች ያሳስበኛል። ምክንያቱም እልህኞች ነው የሚመስሉት የኛ ልጆች በምግብ ችግር፣ በኢንቫይሮንመንት ችግር፣ በቤት ውስጥ ባለ ይሄ ምንድነው መስተጋብር ችግር ሰው ስለማይረዳቸው ያንን ነገር መግለጫቸው ቁጣና ምት ይሆንና ራሳቸውን የሚጎዱት ነገር ያሳዝነኛል። የሰው ያለ መረዳት ያሳስበኛል። እናት አልተረዳችም። ምክንያቱም ኦቲዝም ሲባል ሰው ከሌላ በሽታ ጋር ነው የሚያያይዘው። ምን ጋ ነው ችግሩ የሚለውን እንኳን አያውቅም። ምንድነው ኦቲዝም የሚለውን ገብቶ እንኳን ለማንበብ ፈቃደኛ አይደለም። ምክንያቱም በቃ ፈርቶታል፣ ስሙን ራሱ ፈርቶታል። እና ይሄ ቻናል ቢከፈት ብዙ ሰዎች ጆሮ ጋር ቢደርስ እንደ አንድ ቻናል ሳይሆን እንደ ህዝብ። አሁን እኛ ሀገር 1 ወር ነው ስለ ኦቲዝም የሚወራው። 1 ወር ይወራል። ከዛ በኋላ በቃ እንትን ናቸው፣ ትልልቅ ደረጃ የደረሱ ልጆች ኦቲዝም ናቸው፣ ዓለም ነው የቀየሩት። መቼ ነው የሚወራው? በቃ ያችን 1 ወር ከዛ በኋላ ይረሳል። እና
እኛም ነፃነት እንድናገኝ ልጆቻችንን ይዘን የትም ቦታ ስንሄድ ሰው ሳይሆን ጎበዞች፣ አይዟችሁ፣ በርቱ እንዲሉ ገባችሁ አይደል? እቤታችሁ ያሉ ልጆችን እንዲያዩ አይ ኮንታክት አላቸው ወይ፣ ለምንድን ነው የሚንቀሸቀሹት፣ ለምንድን ነው ብቻቸውን ቁጭ ያሉት ብለው የራሳቸውን ልጆች ከኛ ልጆች ባለፈ የራሳቸውን ልጆች እንዲያዩ ነው። እና በሌሎች ቻናሎችን የምንለው ምንድነው እኔ ባለሙያ አይደለሁኝም፣ ግን ደግሞ ከባለሙያ በተሰጡኝ ምክሮች እሰራለሁ። ልጆች ባለችኝ ሰዓት ከእንቅልፌ ቀንሽ ባለችኝ ሰዓት ከልጆቼ ጋር ተደርድሬ ወገቤን አመመኝ፣ ራሴን አመመኝ፣ ቆይ ነገ እሰራዋለሁ እምለው አንዲትም ቅንጣት ታይም የለችኝም እኔ። ምክንያቱም ለልጆች ያለኋቸው እኔ ነኝ፣ ለእኔ ደግሞ እግዚአብሔር አለ። በእውነት እኔን ያበረታኝ አምላክ ለብዙዎች ተምሳሌ ትሆናለሁ ብዬ አስባለሁ። ሰው ጤነኛ ልጅ እንኳን ይዞ እኮ ያገኘውንም ይበላል። ልጅ ዋል የተባለበት ቦታ ላይ ሄዶ ውሎ የሚመጣ ልጅ ይዞ እንኳን በጣም የሚማረር ማዕት ነው ያለ። ምክንያቱም ያው ኑሮን እናውቋለን ሁላችንም። ሁሉም ሰው በራሱ ዛቢያ ያለበት ዓለም ነው እና እንኳን አይደለም ኦቲዝም የሚለውን ነገር መስማት ሊፈልግ ይቀረናል። ስለዚህ እንዴት ነው ለሰው ጋር እንዲደርስ የምናደርገው? እንዴት ነው ቤቱ ኦቲዝም እንዳለ ሲያውቅ ሰው አቀባበሉ ምን ሊሆን ይችላል? ስፔሻሊ አባቶች፣ ሁሉንም ለማለት ፈልጌ አይደለም። ብዙ ሰዎችን አውቃለሁኝ እኔ ወደ 30 እናቶች ሳቅ 2 አባቶች ነው የማውቀው። ስለ ልጆቻቸው ተጨንቀው ሊያዋሩኝ የሞከሩ ስለ ልጆቻቸው ተጨንቀው የት ነው ቀጠርጥር ያለው ግን ምን ባረግ ነው የት ብሄድ ነው ትክክለኛውን ነገር እማገኘው የሚሉ 2 አባቶች ነው ያገኘሁት። ስለዚህ ይሄን ያህል እንዴት ነው መፍጠር የምንችለው? እናት አውቃ አባት እንዳያውቅ አባት ካወቀ ይደነግጣል ብላ ዝም ያለች እናት አለች። የዛችን እናት ጭንቀት እንዴት ነው ባል የሚያውቀው? ልጁ እንዳይረብሸው የልጁ ድምፅ እንዳይሰማ መድከሙን ብቻ የሚያስብ አባት አለ። ጠዋት ወጥቶ በቃ ልጁ እንደተኛች ወጥቶ ልጁ ማታ ተኝቶ የሚገባ አባት አለ። ከዛ በዚህ መሀል ልጁ ኦቲዝም ነው ወይ ኦቲስቲክስ ነው ሲባል አክሰፕት ለማድረግ የሚከብደው እንዴት አብረሽ አይደለም ወይ የምትይው የሚል በጣም ብዙ አባወራል። ስለዚህ እንዴት ነው ወደኛ ማምጣት የምንችለው? እንዴት ነው ይህንን ማህበረሰብ ማንቃት የምንችለው? እንዴት ነው ልጆቻቸው ላይ መስራት እንዲችሉ ስፔሻሊ አባቶችን ለእናቶች ጥንካሬ የምንሆነው ለህፃናቶች ድምፅ የምንሆነው የሚለው ነገር ሁሌም ያሳስበኛል እና ለዛም ነው ይሄን ግሩፕ ጆይን ያደረግኩት። የኔ ብቻ አይደለም ይሄ ቻናል የሉልዬና ማርዬ ብቻ አይደለም። ምክንያቱም ሉልዬና ማርዬ ነገ ጠዋት ሰክሰስ እንዲሆኑ ሌሎችም ልጆች አብረዋቸው መሆን አለባቸው። አንድ እጅ ብቻውን አያጨበጭም። ሉልዬና ማርዬ ዛሬ ሰክሰስ ሆነዋል፣ እኔ ፑሽ አድርጌ እኔ ለፍቼ ምናምን ብልም ነገ ታታኪዎችስ ነገ የሚመጡት ታውቃላችሁ። በአሁኑ ሰዓት እንግዲህ እንደ ዓለም ዘገባ ከ4 ልጅ 1 ልጅ የሚሆንበት ቻንሱ በጣም ሰፊ ነው። እኔ ቤት 4 አይነት ኦቲዝም አለ። ሌላኛው ቤት ምን ያህል አለ ነው? ምን ያህሎቻችን ተረድተናል? አክሰፕት ለማድረግስ እውነት ልቦናችንን ክፍት አድርገናል ወይ? ለሰው ከማስረዳታችን በፊት እኮ እኛ ልንረዳ ይገባል። ኦቲዝም ምንድን ነው በቃ ከዛ በኋላ ምን ባረግ ነው ልጄ ሊሻሻል የሚችለው? እውነት ከልጆች ጋር መዋል ይችላል ወይ የሚለው ነገሮች ሁሉ የሁላችንም ጥያቄዎች ነበሩ። እኔ እንዳጋጣሚ ያው ፈጣሪ ስለፈቀደልኝ ቀኑን በአጭር ቀን አደረገልኝ። ግን ከመጀመሪያ ጀምሮ ደግሞ ልጆቻቸውን ይዘው ቁጭ አሏል። ሴንተር ላይ ረጅም ዓመት አስተምረው ልጆቹ ተሻሽለው የሚቀበላቸው ትምህርት ቤት አጥተው ደግሞ ቁጭ ያሉ ልጆች አሉ። ስለዚህ የነዛ ሁሉ ድምፅ መሆን አለብን። ስንሰራ እጅ ለእጅ ካልተያያዝን፣ መንግስት በዚህ መሀል ካልገባበት በእውነት እንደ ግለሰብ የእኛ ልጆች መነገጃዎች ሆነዋል። ስለዚህ እንደ መልካም ሰዎች ደግሞ አሉ የእነሱን ማቴሪያል ከኪሳቸው አውጥተው ገዝተው የሚሰጡ በእውነት ለምሳሌ እኔ የቤተል ኦቲዝም ሴንተርን ምስክር ነኝ። ምክንያቱም ማቴሪያል እንኳን መግዣ እንደሌለ የሰጠቅ ታየው ነው የምትለኝ በጣም ብዙ ወላጆች ማለት ነው። እንጀራ ከቤቷ አምጥታ እንጀራ ለልጆች የምታበላ እናት ናት። እንደነዚች አይነቶች ግን ብዙ የሉ። በእውነት ነው የምላችሁ ብዙ የሉ። እሷንስ ለማግኘት እውነት ስንቶቻችንን ያገኘናት? ስንት ሰው አለ በየቤቱ ስለ ኦቲዝም ምንም አዌር ነው። እኛ እኮ አክሰፕት ስላደረግን ነው። መጀመሪያ ኦቲዝም ነው ሲባል እኔ በቃ ግን ምንድን ነው ያልኩት ማለት ነው። ኦቲዝም ሲባል ብዙዎቻችን ከዳውን ሲንድሮም ጋር እናያይዟለን፣ ከማይሻሻል ጋር እድሜ ልክ አብረውን ጥገኛ ከሚሆኑት ነገር ጋር ነው የምናያይዘው እና ኦቲዝም እንደሚሻሻል ለማህበረሰቡ ግንዛቤ መስጠት አለብን። ግን እንዴት ነው የምናሻሽለው? ለማሻሻል መጀመሪያ እኛ ምን መስራት አለብን ልጆቻችን ላይ የሚለውን ነገር ነው። እኔ ከብዙ እናቶች ጋር መስራት ፈልጋለሁ የምለው ከብዙ ባለሙያዎች ጋር
ብዙ ከኔ የተሻሉ መንገድ ሊያሳዩን የሚችሉ ሰዎች ጋር መስራት እፈልጋለሁ። ቴንክ ዩ ሶ ማች።